እግዚአብሔር ቃል ገብቼ እንወድሃለን፣ እናከብርሃለን። ምናልባት በመንገዴ ላይ ድንገት እንኳን እንደ ጥፋት የታየብኝ ነገር ካለ በድጋሚ ሀብትዬ ምንም ሰላም እንደምናላችሁ ውድ የኦሞዳር ቲዩብ ተከታታዮቻችን እንደምናላችሁ እንደምንቆያችሁ ዛሬም እንደተለመደው በሌላ በአዲስ ቪዲዮ ተመልሰናል። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። እንዲሁም ያላችሁን ሀሳብ አስተያየት በኮሜንት መስጫ ሳጥን ላይ ማስቀመጣችሁንና ቪዲዮን ስትጀምሩ ላይክ ማድረጋችሁን እንዳትረሱ። ወደ መረጃው አልፋለሁ። እንግዲህ በሰሞኑን ከኢቢኤስ ቴሌቪዥን ጋር ተያይዞ አንድ በሶሻል ሚዲያ መነጋገሪያ የሆነ ጉዳይ ነበር። እርሱም ለጸሐፊና ደራሲ ሀብታሙ አለባቸው ኢቢኤስ ቴሌቪዥን እሁድን በኢቢኤስ በሚል ፕሮግራም በስጦታ ጊዜ የምሳ ስጦታ ሰጥቶ እንደነበር ይታወቃል። ይህም ጉዳይ ከሆነ በኋላ እንግዲህ በርካታ ትችቶች ለኢቢኤስ ቴሌቪዥን ሲጎርፍ ነበር። ፕሮግራሙ ከተላለፈ በኋላ ተቋሙ ከ8 በላይ ተወዳጅ መጽሐፍትን የጻፈን ደራሲ አዋርዷል የሚል ትችት ከህዝብ ዘንድ ሲሰነዘር ነበር። ኢቢኤስም የጸሐፊ ሀብታሙ አለባቸው ጉዳይን አስመልክቶ ዛሬ ይቅርታ መጠየቁ ተሰምቷል። ኢቢኤስ ቴሌቪዥን ጣቢያ ባለፈው ሳምንት ነው እንግዲህ በስጦታ ፕሮግራም ላይ የታየውን ቅንጭብጭብ አስመልክቶ እንግዲህ ለታዋቂው ደራሲ ሀብታሙ አለባቸው ይቅርታ መጠየቁን አስታውቋል። በዚህም እንግዲህ የስጦታ ፕሮግራሙ ላይ ጸሐፊ ሀብታሙ አለባቸው መንገድ ላይ አግኝቶ የምሳ ስጦታ ሲሰጥ መቀረጹ ይታወቃል። ፕሮግራሙ ከተላለፈ በኋላ ተቋሙ ከ8 በላይ ተወዳጅ መጽሐፍትን የጻፈ ደራሲን አዋርዷል በሚል በርካታ አሉታዊና አዎንታዊ አስተያየቶች ከህዝብ ዘንድ ሲሰጡ ቆይቷል። ኢቢኤስ ዛሬ አግኝቶ አርቲስት ዳንኤል ከወገቡ ዝቅ ብሎ ኢቢኤስን በመወከል ታላቁን ደራሲ ይቅርታ ጠይቋል ማለት ነው። ጸሐፊ ሀብታሙ አለባቸውም በበኩላቸው እንግዲህ የራሳቸውን ሀሳብ ሰጥተዋል። በአጋጣሚ ምሳ በልቼ ነበር ነው ያሉት። እንግዲህ ከዚህም በተጨማሪ የተሰጠኝን ምሳ በመልካም ነው የተቀበልኩት። ያው ኢቢኤስ አላወቀኝም፣ አሁንም ቢሰጠኝ ይቀበላለሁ በማለት ለሁኔታው ምላሽ ሰጥተዋል ማለት ነው። የኢቢኤስ ጋዜጠኛም እንግዲህ ሳላውቅ ነው እንደዚህ ያደረግኩት የቀረጽኩት፣ እንዲሁም ደግሞ ጽም ነበሮት ጸጉርም አድጎ ስለነበር አላወቅኩም፣ ነገር ግን በውስጤ ጥርጣሬ ነበር በማለት ነው እንግዲህ የገለጸው። የኢቢኤስ ታላቁን ደራሲ ይቅርታ ከመጠየቅም ባለፈ ለጸሐፊ ሀብታሙ ልዩ ስጦታ ለመስጠት ቃል መግባቱንም አስታውቋል። በኢቢኤስ እና በጸሐፊው መካከል የተፈጠረው አለመግባባት በይቅርታ የተቋጨ ሲሆን በብዙዎች ዘንድ አድናቆትን ያተረፈውን ጸሐፊ የሚያኮራ ሌላ ፕሮግራም ለመስራት ቃል ገብቷል ማለት ነው። እንዲሁም ደግሞ ዛሬ በኢቢኤስ ቴሌቪዥን በሰይፉ በኢቢኤስ ላይ ለታላቅ ደራሲ ስጦታ ለመስጠት ቃል የገባ ሲሆን ምን ሊሰጡ እንዳሰቡ ግን ገና አልታወቀም፣ አልተነገረም። ሲደርስ የምንመለከት ይሆናል። እንግዲህ ዛሬ እንግዲህ በኢቢኤስ ቴሌቪዥን በሰይፉ በኢቢኤስ ፕሮግራም ላይ ይታወቃል ተብሎ ይገመታል። ተከታትለን የምናቀርብላችሁ ይሆናል። ምን እንደሚሰጥ ስጦታው ምን እንደሆነ ተከታትለን የምናደርሳችሁ ይሆናል። እስካሁን አብራችሁን ስለቆያችሁ ከልብ እናመሰግናለን። ሀሳባችሁን አስተያየታችሁን በኮሜንት መስጫ ሳጥን ላይ ማስቀመጣችሁን እንዳትረሱ። ቪዲዮን ላይክ ማድረጋችሁን ደግሞ እርግጠኛ ሆኑ። መልካም ምሽት። ባለፈው መንገድ ላይ ሳገኘ ጺም አድጓል፣ ጸጉርህም አድጎ ነበር፣ ተቀይረብኛል። መንፈሴ ግን ትንሽ ነግሮኛል። ከዛ ተጠራጥሬ ነው የሄድኩት። ስለይህም ራሱ እየተጠራጠርኩ ነው የተለየው። የተገናኘንበትን ጊዜ ታስታውሰዋለህ? አስታወስከው? አስታወስኩ። ያው እየዞርን ኢቢኤስ ቴሌቪዥን እንደ ቤተሰብ ሰዎችን እያገኘን አብረን ዛሬ እንዋል አብረን ምሳ እንብላ የምንለው ግብዣ አለን፣ የራሳችን ግብዣና በዛች አጋጣሚ አንተንም አገኘው። ግን ሳላውቅ ሳላስተውል አልፌያለሁ። ዛሬ ሳይ የኛውን ፊት ሳይ ደግሞ ደስ አለኝ። የሚቀራርሙ ስራዎች አሉ ለሀገር ያበረከተ። በዚህ አጋጣሚ ያው ምንም ሊቅርታ የሚያስጠይቅ ነገር አልገጠመኝም። ግለሰብ አይደለም ያየሁት፣ ያኔ ድርጅት ነው ያየሁት። አንተ አለ፣ ከአንተ ረዳቶች አሉ፣ መኪና ቆሟል እና ድርጅት ነው ከኢቢኤስ ቴሌቪዥን ብለኸኛል። ተቋም ነው የመጣው እና ይሄ ተቋም ምን እየሰራ ነው ብዬ ጠይቄያለሁ በልቤ። እና ምሳ ስትጋብዘኝ አንድ ነገር እያለ ሀብታሙ መሆኔን አውቀው ያደረጉት ነው ብዬ አላሰብኩም። ግን አንድ ነገር እየሰሩ ነው። በአጋጣሚ አግኝተውኛል። እኔ ያው ህዝቡ ነኝ፣ ከህዝቡ ጋር ነው ያለሁት። ምሳ ነው የጋበዙኝ። ስለዚህ አክብሮቴን ላሳያቸው ተቀብዬ ደስ ይለኛል። ነገም ብትመጡ እቀበላለሁ። አጋጣሚ ምናልባት ፀጉሬ
ፀጉር ማድረግ ያባንተ ማድጓል። አሁን በአጋጣሚ ከምሳ ነው በልቼ ነው የወጣሁት፣ ተመግቤ ነው የወጣሁት። ስታገኘኝ እየሄድኩ ነው ያገኘኝ። ምንም አንተ ነው የመጣኸው፣ እናንተ ናቸው የመጣችው፣ እኔ አልመጣሁም እና ምንም ወደ ምንም ሊተረጎም አይችልም። ቃል ገብቼ እንወድሃለን፣ እናከብርሃለን። ምናልባት በመንገዴ ላይ ድንገት እንኳን እንደ ጥፋት የታየብኝ ነገር ካለ በድጋሚ ሀብትዬ እንግዲህ ሀብትዬም እኔ አመጣጤ ይቅርታም ለመጠየቅ አንድ፣ ሁለት ደግሞ ለአንተ ያለኝን ትልቅ አክብሮት ለመግለጽ ነው። ከዛ ውጭ እንግዲህ ዛሬ ማታ ደግሞ የሚተላለፍ ሰይፉ በኢቢኤስ ላይ ያንተን አጭር ቆይታ በማስመልከት እኛ ደግሞ እንደ ኢቢኤስ ለአንተ የምንሰጠው ስጦታ ይኖራል፣ የምስጋና ስጦታ። ያችን ስጦታ እና እገዛ እናደርጋለን እንደ ኢቢኤስ። አመሰግናለሁ። አልጠፋም፣ እንገናኛለን። ያችን ምሳ አብረን ነው የምንበላው። መልካም ጊዜ። ሁለታችንም እመኛለሁ። አሜን።